ደሞ እኮ የሚገርመኝ አረብ ሀገር ያላችሁ እህቶች ክብራችሁን ጠብቁ። እንኳን በሶሻል ሚዲያ በኢንተርኔት የመጣ አይደለም በአካል አግኝታችሁት እንደው የናንተ ለማድረግ ከባድ ጸሎት ያስፈልጋል እህቶች፣ ከባድ ጸሎት። እውነቴን ነው የምነግራችሁ። ቅዳሴ ያስፈልጋል። እናንተ ቅዳሴ አንኑ አርስትክሙ ቅድመ እግዚአብሔር አምላክነ ወደ ገብሩ ቃል ተብሎ ልትቀደስላችሁ ይገባል። እንኳን አይደለም በኢንተርኔት አግኝተሹ ምን ሆናችሁ? ኧረ ተው ግድላችሁም፣ ተው 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 ግድላችሁ። በኢንተርኔት አይደለም አግኝተሹ ሰላም በሰጠሽ፣ በአካል አግኝተሽ ሰላም በሰጠሽ። አረብ ሀገር ላይ ሆነሽ እንደው በእናትሽ ኢንተርኔት እሺ አትይማ ነው ወይስ ምንድን ነው? ደግሞ እኮ እሱ ለሙድ እየቀለደባት እሷ የእውነት የምታደርገው ነገር እኮ ነው የሚገርም። ከረል ያምራል ደግሞ ሰሞኑን ደግሞ የተመረ ወይኔ ከረሉ ሲያምር የሆነ ብላክ ከረል ደስ ይላል፣ ቸኮሌት ከረል። ኧረ እባክሽ ሴትዮዋ ራሱ አንቺን ነው የምፈልግሽ አላላትም? እኔ አላገባም አለችው። እኔ አላገባም አለችው። ወገን እንተሳሰብ። የመጣችሁበትን መንገድ ወቁ። ያለባችሁን ያሳለፋችሁትን መከራ ወቁ። ድጋሚ መከራ ውስጥ ለመግባት አትሞክሩ። እግዚአብሔር እዚህ ቦታ ያደረሰሽ ነገሮችሽን ሊቀይርልሽ ስለፈለገ በችግር ፈትኖ በችግር ወረቀት ጠቅልሎ ምርጥ ስጦታ ሊሰጥሽ የፈለገ አምላክ አጠገብሻል። አትጃጃሉ። ታፕታፕ ኮምፕሊት ሸራ ጉልቶች ሞኛቱ ብልጥ እናንተ ራሳችሁን ከጠበቃችሁ ስትፈልጉት ያጣችሁ ሲፈልጋችኋል። የማንም ልቅንቅን የሰው ልክ አያውቅም ብለሽ ኮራቤ። ትናንትና በኮንጎ ጫማ የሚያውቅሽ ዛሬ ኮንጎ ጫማ አይደለም የሚያደርግሽ። አበበ በሶ በላ አበበ ያኔ በሶ በሉ። አሁን አበበ የሚባል ካፍቴራ ብትሄዱ ማለት ነው መድኃኒዓለም ጠንቅቅ ብሎ በርገር ሲበላ ነው የምታገኙት። ሞኛቱ አበበ በሶ ቢበላ አበበ አታገኙት። አበበ በርገር የሚበላ ነው የምታገኙት። እናንተ በድሮ ሂሳብ አታስቡት። ይሄ የዋህነታችሁን ጠንከር አድርጉ። ደንዳናውን ጨካኙ ነገርኳችሁ። እናንተ ያመረራችሁለት አይገርምም? ብዙ ሰዎች ማለት ነው ስራ አጠው ልመና ወይ ቁምጥናቸው እንዲህ ቁምጥናቸው ይታያል። ፊልተራቸው ተገልጦ ቁምጥናቸው ሲታይ ታዩታላችሁ። እንደዚህ ለማካቸው ምግቡ ማማሮች ወደች ነግራቸዋል። እግዚአብሔር ምስክሬ እናንተ ጀግናው እግዚአብሔርን ይህንን አሁን የምታዩትን በሙሉ ከጥቅም ውጭታ። አሁን እኮ የእናንተ ጠንካራ መሆን የእናንተ ብልጥ መሆን የእናንተ ከብዙ ቦታ አለመሳተፍ ምን አድርጎታል መሰላችሁ? እርስ በራሳችሁ እየተባሉ ለምን እናንተ የማንም አጀንዳ ባለቤት አይደላችሁ። የራሳችሁ አጀንዳ አላችሁ። የራሳችሁ ብዙ መከራ ያሳለፋችሁ ለሰው እንዳትናገሩ መዋረጃ የሆነባችሁ ብዙ ችግር ያለባችሁ በሰው ቤት ሰራተኝነት የሰው ታፔላ ተለጥፎባችሁ ማንም ልጋጋም የተጫወተባችሁ አሁን ግን እነዛ ልጋጋሞች ልትበቀሏቸው አንገታችሁን የደፋችሁ እንቁዎች ናችሁና አይገርም? ትናንት ባልሽ በቦክስ እና በጫማ ጥፊ እየሰከረ እየመጣ ሲያላግጥብሽ የነበረው አሁን ይጀለትና እግርሽን እንዲያጥብሽ ማድረግ ትችያለሽ። ለምን? ጀግና ስለሆንሽ፣ ብልጥ ስለሆንሽ። እንደ ድሮ መስሎት እጁን ሊያነሳ ቢፈልግ ማለት እንዴት ነው ደህና የድሮ አበራሽ የድሮ አስካለች መስዬ ነው። እንዳትሳሳት አሁን ማለት ነው። አንተ አይደለም የምትመታኝ፣ እኔ ገንዘብ ይዤ መጥቼ ዋጋ ከፍዬ መጥቼ አሁን አንተ ነግሬ የምታጥበኝ። ይሄ በጊዜ አልገባም ብትል እየሄድኩኝ እየመጣው እንደፈለኩ ሆናለሁ ምናምን ስንት ብር ነው ያልሽ ምናምን አልሰማ። ከተስማማ ቢያኔ በየዋህነት የወለድኩናቸው ልጆች አሉ። ያን እናሳድግ። ስሬስ ሆነሽ እናሳድግ በስነ ስርዓት። ለልጆች ሲባል አባት አላቸው እንዲባል እኔ ማላቅህ እንዳይመስል። እንዲሄዳችሁ ደግሞ ተመርመር በሉት። ተመርመር ብላችሁት ባልም ይሁን ጓደኛም ተመርመር ብላችሁት አፉን ከፍታለሁ ካለ ማለት ነው እንዳሰሙት
እንዳሰሙት ተመርመር እኮ ነው ያላችሁት። የትም ሲዘላዘል የነበረ ሰው በሽታ አሸክሞሽ ያ የችግር ቀንሽን ሰላም አርገሽ በመከራ አልፈሽ መተሽ ችግር በሽተኛ እንዳትሆኝ ተመርመር በይው። ከኤርፖርት እንደተገናኘሽ ማለት ነው ከንፈርሽን እንዳይነካሽ ተጠንቀቂ። ኩርት በይ። እኔ አንዳንዶቻችሁ አይቻችኋለሁ ኤርፖርት ላይ ሻንጣችሁን ጋሪያችሁን ወርውራችሁ ጥንጥ ኧረ እባክሽ እሱ ያልቀስ። አንቺ ለምን እንደምታለቅሽው? አንቺ እኮ በሰው ቤት ስትሰቃይ ለሱ ሆድ መሙላት መከራሽን ስታይ ቆየሽ ነው። ለምን እንደምታለቅሽው? ኮራ በይ። ሃይ እንዴት ነህ? ደህና ነህ ወይ? እዚህ ጋር እንዳይነካሽ ለምን ጽድት ብለሽ ነው አይደል? ከኤርፖርት ነው የምታስደንግጭ። የሆነች የጠወለገች አበባ ይዞ ነው የሚጠብቅሽ። የኔ ቆንጆ እንኳን ደህና መጣሽ። እና ልጁ ደግሞ እዚህ ጋር ይኸው እናት መጣለች። ሰላም በላት። ልጁ እኮ ይኸውላችሁ ተመጦ የጎሚስታ ገመድ ነው የሚመስለው እኮ። እሷ እኮ የምትልከው ብር ያገር ብር እኮ ነው። እሱ ግን እሱ እየበላ ቂጣ አውጥቷል። እሱ ህፃኑ ግን ከስቷል። ልጁን ደግሞ ይዞ አያፍርም። የሆነ ቀን ተበዳድሮ ጅንስ በጅንስ አድርጎ ይዞት ልጁን ይዘውታል። አባዬ የኔ ጌታ ብላ እሷ ጠምጠም አድርጋ እሱን እኮ እሱ ልጅሽን ጠምጠም በይ። ልጅሽን እንደ እሱ ላይ ምን ትጠመጠሚያለሽ? እሱማ ሌላ ታሪክ አለ። ገና ቁጭ ብለሽ የምትሰሚው ጉድ አለ። ስለዚህ ቀብረር በይ። ቶሎ እንደሄዳችሁ እግራችሁን አትክፈቱ። እንመርመር በው። አልመረመርም ካለ የኬኔዲ መንገሻን ዘፈን ማን ነው? የእንትናን ማን ነው? ተውል መድገላይ ምን ነበር የሆነ አይደለም። የእንትናን ዘፈን ማን ነው? ኧረ ጥሩልኝ። ማን ነው ስሙ ጠፋኝ። ተስፋዬ ካሳ የሚባል አለ። ኧረ ጥራይ ጫካ ወረ ጥራይ ድሮ ኧረ ጥራይ ድሮ ዘፈን ነው። እንደ ሪከርድ ያደረጉ እያልኩ እየፈራሁ ለአንተም ይሻላል ብቻ ከማደሮ የሚለውን ዘፈን ጋብዙትና ራሱን ጥጉን ያዝ። አፈሪ ብላና ካልተመረመረ እንዳትነኩት። ለምን ምን እንዳደረገ ይታወቃላችሁ። ይመረመር። ከዛ ግርሽንም ልብሽንም ክፈችለት። ምን አደረክ? ይላኩል ገንዘብ ምን አደረከው? ምን ቁም ነገር ነው ያዋልከው? ጠይቁ። መጠየቅ ክፋት የለው። ጠየቅሽኝ ብሎ አፉን ከፍታለሁ ቢል አንቺ ኳሊቲ ስለሆንሽ መጠየቅ ያን ቀን ማስደንገጥ ትቻለሽ። አሁን ጫፌን አይደለም ልትነካኝ፣ ስርዓት ይኖር። ከፈለክ በሩ ክፍት ነው፣ ውጣና ሂድ። የሚቀረው የሆነ ነገር የሚያስፈራራችሁ ወንዶች አሉ አይደል? አሁን እዚህ ሆኖ ማዳሞቻቸውን እያናገሩ ደሞዝ የሚቀበሏችሁ ሰዎች አሉ አይደል? ለሆነች ቋንቋ ትምህርት ቤት ተምረው ወንዶች ባሎቻቸው ተምረው ሰላም አለይኩም ማማ ደሞዛቸው የሚያስታውሳቸው እዚህ ደውለው ነው። ብር የሚያስታውሳቸው ሴቷ ጋር ደውለው እኮ አይደለም፣ ማዳም ጋር ደውለው አነ የማሪማ ጀውዟ ኬፊክ ተባም ፍሉዝ ባይጂ ጠርሺ ፍሉዝ ይጠርሺ። አንቺ እዚህ ወገቧን እየታጠቀች ብሩን ከማዳም የሚቀበል ወንድ እንዳለ ታውቃላችሁ? ይሄን ታሪክ እንደው ምን አይነት ጉድ ውስጥ እንደገባን ብትሰሙ እኮ ማመን ነው የሚያቀታችሁ። ስለዚህ አሁን ግን ማለት ነው በቃኝ ብለሽ መቆም አለብሽ በግርሽ። በቃኝ። እንዴት ነው ለማዳም እሱ ብር የሚወስደው? ደውሉ። ይሄ ደደብ ግንበኛ አንቺ ጋር እየመጣ ብር የሚቀበለው ይሄ ላም ምን አባቱን አገባው? አንቺ አይደል እንደ ወገብሽ 30 ቀን የሚደቀው? ምን ብለሽ ነው ገንዘብ የምትሰጪው? ለዚህ ለወንድ ገንዘብ የምትልኩ ለወንድሞቻችሁ ለእህቶቻችሁ ገንዘብ የምትልኩ ህይወታችሁ አያልፍላችሁ፣ መጨረሻችሁ ዱቄት ነው የምትሆኑ። ይኸውላችሁ እናንተ መከራ እያያችሁ አይደል? እነሱ መከራ ይሉ፣ ቀን በሌ ይስሩ፣ መስተንግዶ ይስሩ፣ ግንበኝነት ይስሩ፣ ጽዳት ይስሩ። ምን አገባችሁ? እነሱም ይፈተኑ። ለምንድን ነው እናንተ እኮ ናችሁ እያበላገ እናትና አባታችሁን የመርዳት ግዴታ አለባችሁ። እናንተን ሲያሳድጉ ደክመዋል፣ ወገባቸው ደቋል። ያለ ምንም ሕክምና ያለ ምንም ጤንነት ወገባቸው ደቋል። ቴንኪዩ። እነሱ ቤተሰቦቻችሁን እርዱ። እናትና አባታችሁ ወንድማችሁን ለምንድን ነው የምትረዱት? እህታችሁን አውደልድላት በላም እንደ እሷ ሲስቱካ የኔ ቆንጆ የኔ ማር እንደውን የኔ የት መሆንሽ ምናምን ብሯን እስክትቀበል ከዛ በኋላ እኮ የትፈጠር ምን ልጅ ትውለድ እድሜዋ ይሸምጥጥ አታውቅም እኮ። ለምን ብለሽ ነው ለእህትሽ የምትልኪላት? ዩኒቨርሲቲ ከሴቶች ጋር ፓርቲ ለመውጣት ብር ትልኪያለሽ? አንቺ ማፈሪያ! አንቺ እዚህ ፓርቲ ሆኖብሽ ስራው ምን ሆናችሁ? ለወንድ ልጅ ብር አይላክም። ባል ሰርቶ ይብላ።
ካልፈለገ ባናቱ ይተከል። ይኸውላችሁ ስልክ አንሱና አንተ ሰርተህ ብላ ደና ኩላሊት አለ። እኔ ኩላሊት መኖሬና ለመኖሬ ግን አላረጋገጥኩም። አንተ ሰርተህ ብላ በል። ካሁን በኋላ ለአንተ ብር አልክልህም። ልጅሽን አውጥቼ ጥለዋለሁ። ጣለው። የኔ ብቻ ነው እንዴ? ያንተም እኮ ነው። ጣለው ወይ እናቴ ትሙት። ይሄን ቃላት አውጥተሽ ከተናገርሽ ይጣለው። አይጥለው። አሁንም እኮ የምትልኪለትን ብር ማለት ፓስቲኒ የሚባል ጉራጌዎች የሚሸጡት ምን ነበር? ቆረቆር የሚባለው እሱ እኮ ነው የሚያበላው። ፓስታ በእንጀራ ነው የሚያበላው። ኬክ እንኳን አይጋብዘውም። አይገርም? እዛ ምንድነው 18 ልኳንዳ የሚባል አካባቢ ያለ ሰልባጅ ቢሸጥ እዛ ነው እየገዛ ልብስ የሚያለብሰው። አንቺ የምትልኪለት እኮ ነገር እኮ ይሸጠዋል። እሱ ሌባ ነው። ስለዚህ አያስፈልግም። አሁን የውሳኔ ሰው ነው። በቃ ቆራጡ ነው። እስኪ ያላረጋችሁትን ነገር አርጉትና የምታወጡትን ውጤት እዩት። ፈተና አለው። አዎ ስድብ አለው። አዎ አሁን ማዬ በወንድሞቼ እያዘረፍሽኝ እንደሆነ አውቃለሁ። እናትሽ እንደውልሽ በወንድሞቼ በእህቶቼ እያዘረፍሽኝ እንደሆነ አውቃለሁ። እኔስ ልጅሽ አይደለም ወይስ ሆስፒታል ተቀይሬ ነው? ልጅሽ ካልሆንኩ ንገሪኝ፣ ካሁኑ ንገሪኝና ልወቅ። ልጅሽ ከሆንኩ ግን ከልጆችሽ ለምንድን ነው የምታሳንሽኝ? ለምንድን ነው ማየ ለምኛት ማየ እንደዚህ በያት እያላችሁ ብር የምታስቀብሉ? ቆይ እኔ ሰው እድሜ የለኝም? ልጅነቴን እዚህ መጨረስ አለብኝ? የሰው ቤት ግርድና ወገቤ እስኪቆጠር ሽንት ቤት እያጠብኩ እኮ ነው። የሰው መኪና እያጠብኩ ነው እኮ። በሽተኛ እየሆንኩ እኮ ነው። ልጅነቴን እያጣው እኮ ነው። የመውለጃዬን ፕሮግራሜን እያበላሸው እኮ ነው። ውበቴ እያጣው እኮ ነው። ቆይ እኔ ያንቺ ልጅ አይደለሁም? ለምንድን ነው እንደዚህ የምታደርጊኝ? በያት እንዴ! ምን ሆናችሁ ነው እንደዚህ የምትሆኑት? ጠይቃት። ታፕታፕ ኮምፕሊክ ሼር አድርጉት እንዳይቋረጥ። ጠይቃት። ምን እያደረግሽ ነው እናቴ ግን ጤነኛ ነሽ በያት። እንዴ ከመቃብሬ እንዳደርሽ ያለች እናት ሰምቻለሁ። ብር አልክም ከዚህ በኋላ ለራሴ ነው የምኖረው ስትባል ከመቃብሬ እንዳደርሽ አለ ሙችና ያን ድረስ። እንዴ ምንድነው ችግሩ? በቁምሽ እየሞትሽ አይደል እንዴ እናት እየወራ እንዴ ሰው ለወንድምሽ ባጃጅ ግዢ በጡት ይዤሻለሁ ይባላል። ነውር አይደለም እንዴ? በጡት ይዤሻለሁ ይባላል። እሷ እዚህ ሀገር ላይ ጡቷ ካንሰር ላይ ያያዛት። እናንተ አንዳንዴ እናቶች እኮ ችግር አለባችሁ። ሲሏችሁ እኮ ወደዷችሁ ማለት እኮ ሞትላችሁ ማለት አይደለም። በእናንተ ቆዳ የሚቀበር የለም። አርፋችሁ ተቀመጡ እንዴ። በጡት ልጅ በእናትሽ ከሰው በታችሁ ወንድምሽ ከሰው በታችሁ እዚህ ያው ደልድል ይስራ